በአራርቲ ከተማ ለህንፃ ግንባታ የተረበረበ እንጨት በመደርመሱ እስካሁን የ22 ሰዎች ህይወት ማለፉን ተገለጸ። በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአራርቲ ከተማ አስተዳደር አራርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓል እየተከበረ ነበር። በዓሉን አስመልክቶም ከጠዋቱ 1:45 ላይ እየተሰራ ያለውን ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ ስራ የተረበረበ እንጨት ተደርምሶ በርካታ መምህራን ላይ የሞትና የአካል ጉዳት ደርሷል። የአራርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተም ለቢሲ እንደገለጹት በአካባቢው በየዓመቱ በድምቀት የሚከበረውን የድንግል ማርያም በዓልን አስመልክቶ በርካታ ምዕመናን በአካባቢው ይመጣሉ። ዛሬ ከማለዳው 2 ሰዓት ላይ በቤተ ክርስቲያኑ ግንባታ የህንፃ መወጣጫ የእንጨት ርብራብ መናድ አደጋ በርካቶች መጎዳታቸውንም አንስተዋል። የጉዳቱ መጠን ከፍተኛ በመሆኑ እና ከእንጨት ርብራብ ስር ያልወጡ ሰዎች በመኖራቸው የጉዳቱ መጠን መገመት አስቸጋሪ ያደርገዋል ብለዋል። እስካሁን የ22 ሰዎች ህይወት ማለፉን በሆስፒታሉ መረጋገጡንም አስታውቋል። በተጨማሪም 55 ሰዎች ከመካከለኛ እስከ ከፍተኛ ጉዳት መድረሱን ገልጿል። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በ4 ጤና ጣቢያዎች እየተሰጠ ነው ብለዋል። ተጎጂዎች ለማትረፍ ህብረተሰቡ ጥረት ማድረጉን ያነሱት ኃላፊውም ከርብራቡ ስር ያልወጡ ዜጎችም ህይወታቸው ለማትረፍና ሕክምና እንዲያገኙ ለማድረግ እየተሰራ ነው ብለዋል። የአራርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታየ ከጠዋቱ 2:30 ጀምሮም ወደ አራርቲ ሆስፒታል የመጡ ተጎጂዎች ሕክምና እየሰጠን ነው ሲሉ ለኢቢሲ ተናግረዋል። ጉዳቱ ከፍተኛ መሆኑ ተጨማሪ ድጋፍ ከወረዳ ባለሙያዎችና ከአምቡላንሶችን በማቀናጀት እየተሰራ ነው ብለዋል። ከፍተኛ ጉዳት የደረሰባቸው 5 ተጎጂዎች ለተጨማሪ ሕክምና ወደ አዲስ አበባ መላካቸውንም አስታውቀዋል።